እንኳን አደረሳችሁ በአምላካችሁ ተደግፋችሁ እንኳን አደረሳችሁ በአምላካችሁ ተደግፋችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ይሁን ትዳራችሁ የአብርሃም የሳራ ሁሌም በቤታችሁ ምስጋናው ይወራ መስዋዕቱ ይመር ዕጣው ይጨመር ዘመናችሁ ይፍለቅ ኢየሱስን በማክበር ይሁን ትዳራችሁ የአብርሃም የሳራ ሁሌም በቤታችሁ ምስጋናው ይወራ መስዋዕቱ ይመር ዕጣው ይጨመር ዘመናችሁ ይፍለቅ ኢየሱስን በማክበር ለምርኩሰት ጠብቋችሁ ዛሬ አምጡለት ለኢየሱስ የምስጋና ፍሬ ዛሬም እንደ ዳዊት በቅዱሳን ፊት ዘምሩ ሙሽሮች ለእርሱ ክብር ስጡ ከዓለም ምርኩሰት ጠብቋችሁ ዛሬ አምጡለት ለኢየሱስ የምስጋና ፍሬ ዛሬም እንደ ዳዊት በቅዱሳን ፊት ዘምሩ ሙሽሮች ለእርሱ ክብር ስጡ የቤቴ መሠረት ኢየሱስ ነው ብላችሁ በቅዱሳን ፊት ቃል ኪዳን ገብታችሁ በእግዚአብሔር ምሕረት ሁሌ ተሞልታችሁ አንግሱት ኢየሱስን በፊቱ ቆማችሁ በእግዚአብሔር ምሕረት ሁሌ ተሞልታችሁ አንግሱት ኢየሱስን በፊቱ ቆማችሁ እንኳን አደረሳችሁ በአምላካችሁ ተደግፋችሁ እንኳን አደረሳችሁ በአምላካችሁ ተደግፋችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ይሁን ትዳራችሁ የአብርሃም የሳራ ሁሌም በቤታችሁ ምስጋናው ይወራ መስዋዕቱ ይመር ዕጣው ይጨመር ዘመናችሁ ይፍለቅ ኢየሱስን በማክበር ይሁን ትዳራችሁ የአብርሃም የሳራ ሁሌም በቤታችሁ ምስጋናው ይወራ መስዋዕቱ ይመር ዕጣው ይጨመር ዘመናችሁ ይፍለቅ ኢየሱስን በማክበር እስከ ዛሬ ድረስ አቤኔዘር ሆኖ ተሸክሟችኋል ጌታ ኢየሱስ ከፊት ቀድሞ ማረግ ሆኗችኋል እስከ ዛሬ ድረስ አቤኔዘር ሆኖ ተሸክሟችኋል ጌታ ኢየሱስ ከፊት ቀድሞ ማረግ ሆኗችኋል ምስጋና ኢየሱስ ይብዛለት አምልኮ ይትረፍረፍለት መላእክት ቅዱ ይንገሩ ፍጥረታት ሥራውን ያውሩ ምስጋና ኢየሱስ ይብዛለት አምልኮ ይትረፍረፍለት መላእክት ቅዱ ይንገሩ ፍጥረታት ሥራውን ያውሩ ግሩም ነው ሥራው ዘለዓለም ግሩም ነው ሥራው ዘለዓለም ኢየሱስን ቢመስለው የለም ኢየሱስን ቢመስለው የለም ምስጋና ኢየሱስ ይብዛለት አምልኮ ይትረፍረፍለት መላእክት ቅዱ ይንገሩ ፍጥረታት ሥራውን ያውሩ ምስጋና ኢየሱስ ይብዛለት
አብርሃም በተባረከበት በረከት ተባርካለሁ። አብርሃም በተባረከበት በረከት እኔም ተባርካለሁ። አብርሃም በበረከት እኔም ተባርካለሁ። ከጣዖት ከማሊክ ከአጋንንት አምልኮ ወጥቻለሁ። ከጣዖት ከማሊክ ከአጋንንት አምልኮ ወጥቻለሁ። ይህም ተባርካለሁ። የተጎበኘ የተናገረለት የተጎበኘ ያምልከው ከጋራ ኢየሱስ ምስጋናና ልታ ያብዛልን ያምልከው ከጋራ ኢየሱስ ምስጋናና ልታ እልልታ ነው፣ ደስታ ነው። በደንብ ያላችሁ አመስግኑ፣ አመስግኑ። ምስጋና ይገባሃል ኢየሱስ፣ ምስጋና ይገባሃል። ስለሆነው ነገር ተመስገን። ስለዚህ ሰርግ ተመስገን። አንተ ብቻ ክበር በኢየሱስ ስም። ከሙሽራው ጋር የመጣችሁ እንግዶች በዚህ በኩል የተዘጋጀላችሁ ቦታ ስላለ እዚህ አጨብጫችሁ ለዚህ ክብር እንኳን በቃችሁ ብላችሁ ከዛ በኋላ ሙሽሮችም ይቀመጣሉ፣ ቦታቸውን ይዛሉ፣ ይቀመጣሉ። እንግዶቻችንም ይቀመጣሉ። ቃል ኪዳን ስርዓት አለ፣ መዝሙር አለ። እግዚአብሔር እስከዚህ ቀን የጠበቀን የረዳን የተሸከመን የሁላችን የበላይ የሆነ የሰማይና የምድር አምላክ እግዚአብሔር ይመስገን። እስቲ እግዚአብሔር ይመስገን። እንኳን ደስ ያላችሁ ብላችሁ እስቲ ለሙሽሮች አጨብጭቡላችሁ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ በሏቸው። እንደገና ቢሾፕ ብሬም የሰበለ አካላችን ኃላፊ እንኳን ደህና መጡልን። ቸርነቱን ምሕረቱን በጎነቱን ያበዛ አምላክ እንደገና እስቲ አጨብጭቡ ለእግዚአብሔር። እግዚአብሔር ይመስገን። የተከበራችሁ የእግዚአብሔር ሰዎች ሁላችሁ እንኳን ደህና መጣችሁ። ከአጥቢያችንም ቄሶች አሉ። እግዚአብሔር ይመስገን እንኳን ደህና መጣችሁ እላለሁ። አንድ ጥቅስ አንብቤ ቢሾፕ ብሬ የእግዚአብሔር ቃል መልእክትና ቃል ኪዳን እዚህ እንዲሰጡ ዛሬ መጥተውልናል። ከብዙ ፕሮግራም ጋር በተጣበበ ሁኔታ በዚህ ሰዓት ስለመጡልን በጣም እግዚአብሔር ይስጥልኝ እላለሁ። እግዚአብሔር ይባርካቸው። የእግዚአብሔርን ቃል ኢሳይያስ 63 ቁጥር 9 ላይ ያለውን በማንበብ አንድ መዝሙር በቃ ለእግዚአብሔር ክብር በደንብ አድርገን እንዘምራለን። ከዛ በኋላ ወደ እግዚአብሔር ቃል እንሄዳለን። ኢሳይያስ 63 ከቁጥር 7 ላይ እግዚአብሔር እንደሰጠን ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና እንደ ምሕረቱና እንደ ቸርነቱን ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ ይላል። በእውነት እግዚአብሔር ለይት ቤት እኛም እስከምናውቀው በቅርበት በአጥቢያችንም ለወንድም አቤንም እግዚአብሔር ትልቅ በጎነት አድርጓል። ለየቤተሰብም ትልቅ በጎነት አድርጓል። ብዙ የሚመሰገንበት ነገር አለው። ብዙ የሚነገር የሚወራ ነገር ለእግዚአብሔር አለው። እግዚአብሔር ለዘላለም ይመስገን።
ከክፉ ሞት የዳነችበት ቀን አለ። ከአደጋ የዳነችበት ቀን አለ። ቤተሰብ ይሄን ሁሉ እና ብዙ ነገር አለውና ለዚህ ቤተሰብም ለቤተክርስቲያንም ስላደረገው በጎነት ስለ ቸርነቱ ሁሉ እግዚአብሔር ለዘላለም ይመስገን። እግዚአብሔር ይመስገን። አሁንም ይጨመርለት። እግዚአብሔር ይመስገን። ሁሉን የሚችል አምላክ ይመስገን። የረዳን አምላክ ይመስገን። ትልቅ በጎነት ያደረገልን አምላክ ይመስገን። እስቲ ቢሾብራ የመረጠው መዝሙር አለ። ዝናው ይወራ። እስቲ ይወራ። እውነት ባለ ዝና ነው እሱ። በማዳኑ በቸርነቱ በበጎነቱ ሁሉ እጆቻችን ዘርግተን አንተ ባለ ዝና ነህ እያልን እስቲ እናመስግነው። ተመስገን ተመስገን ባለ ዝናው አንተ ቸር፣ አንተ በጎ፣ አንተ መልካም፣ አንተ እረኛ፣ አንተ ሰላም ለዘላለም ተባረክ። ይገባዋል። ዝናው ይወራ። ለኛ በእውነት እግዚአብሔር ባለ ዝና ነው። በእውነት እግዚአብሔር ቸር ነው። በእውነት እግዚአብሔር መሐሪ ነው። በእውነት እግዚአብሔር በጎ ነው። ለዚህ ቀን የሰበሰበ መስገን ይመስገን። በኢየሱስ ፊት የሚቆም በክብሩ ፊት የሚቆም ከባድ ምንም የለም ከባድ ምንም የለም የለም የሚያስፈራ ከባድ ምንም የለም ከባድ ምንም የለም የሚያስፈራ በአምላኬ ፊት የሚቆም በክብሩ ፊት የሚቆም በአምላኬ ፊት የሚቆም በክብሩ ፊት የሚቆም ከባድ የለም የሚያስፈራ ከባድ የለም የሚያስፈራ ተራራው ይሸስለታል ውሃን ያፈልቃል አለቱ እንግዲህ ሆነ ችሎታ አልሳለ ሁሉን የሚገጥ ብርሃን ነው አያሸንፍም ጨለማ በአደባባይ ከፍ ብሎ የኢየሱስ ዝና ተራራው ይሸስለታል ውሃን ያፈልቃል አለቱ እንግዲህ ሆነ ችሎታ አልሳለ ሁሉን የሚገጥ ብርሃን ነው አያሸንፍም ጨለማ በአደባባይ ከፍ ብሎ የኢየሱስ ዝና የኢየሱስ ዝና የኢየሱስ ዝና የአምላኬ ዝና የአምላኬ ዝና የኢየሱስ ዝና የኢየሱስ ዝና የአምላኬ ዝና የአምላኬ የሚቆም በክብሩ ፊት የሚቆም በአምላኬ ፊት የሚቆም በክብሩ ፊት በኢየሱስ ፊት የሚቆም በክብሩ ፊት የሚቆም ከባድ የለም ከባድ የለም የለም የሚያስፈራ ከባድ የለም ከባድ የለም የለም የሚያስፈራ ተራራው
ስሎታል ያለውን ቃል አለቱ ቢገበሆን ችሎታል አለ ዛሬ በብርታቱ ሁሉን የሚገል ክብር ነው አላሸነፈው ጨለማ በአደባባይ ክብር ነው ኢየሱስ ተራራው ስሎታል ያለውን ቃል አለቱ ቢገበሆን ችሎታል አለ ዛሬ በብርታቱ የብዙ ምስጋና ባለቤት የብዙ እልልታ ባለቤት የብዙ አምልኮ ባለቤት የብዙ እልልታ ባለቤት የብዙ አምልኮ ባለቤት የብዙ ባለቤት መኖሪያው ሰማይ በዙፋኑ ላይ ፍጥረት የበላይ መኖሪያው ሰማይ በዙፋኑ ላይ ፍጥረት የበላይ ኢየሱስ 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 ስባለው የሚለው ኢየሱስ 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 ይባል ኢየሱስ 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 ስባለው የሚለው ኢየሱስ ኢየሱስ ስባለው ኢየሱስ ኢየሱስ ስባለው እሺ አሁን የእግዚአብሔር ሰው ቢሾፕ በመካከላችን አሉ። እግዚአብሔር ይመስገን። በጣም እግዚአብሔር ባርኮናል። ይሄን ክፍል ይሄን ስራ ይሄን ሰርግ እግዚአብሔር ክብር ሰጥቷል። ስለዚህ በጣም እግዚአብሔር እስቲ ለእግዚአብሔር አጨብጭቡ እንደገና። እግዚአብሔር ይመኑ በነቢያትም ደግሞ ስለምል እግዚአብሔር ሰው ናቸው። እሳቸው በሚባርኩት በረከት እግዚአብሔር ብዙ በረከት ያወርዳል። እዚህ ጋብዛቸዋለሁ። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። ስሙ ለዘላለም ከፍ ከፍ ይበል። ኢየሱስን የማይወድ የለም። አው የቅድሚያ ምስጋና ከማንኛውም ነገር የቅድሚያ ለኢየሱስ መሆን ይገባልና በጭብጨባ በእልልታ ኢየሱስን አብልጡ። ተባረክ እንላለን። ክበር 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 ሃሌሉያ ሃሌሉያ ሃሌሉያ። ለኔ ብታሳንሰው አሳንሰው ችግር የለውም። ለኢየሱስ ግን ምስጋናው አይነስለት። ሰው ፈጣሪን ካላከበረ ሰማይን ምድርን አንተን አንቺን አፋትን ዩኒቨርሱን በአጠቃላይ ለፈጠረ አምላክ እስቲ በደንብ አጨብጭቡለት። ለዚህ ሃሌሉያ 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 ይገቡለት። ሃሌሉያ 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 ሃሌሉያ። እውነቱን ለመናገር ትልቅ የምስጋና መንፈስ በውስጤ ይመላለሳል። እዚህ በተቃቅሼ የማመሰግናቸው ነገሮች ስላሉ በጣም ተመችቶኝ ምንም የመንፈስ ክብደት ሳይኖርብኝ እግዚአብሔርን እንዳመሰግን ይሰማኛል። የማውቃቸው ታሪኮችም ስላሉ አሁንም ድገሙለት። ለዚህ አምላክ እያጨበጨባቸው ከፍ አድርጉ። ተባረክ 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 ተባረክ። እግዚአብሔር ይመስገን። ወንድም አብይ በጣም ከምወዳቸው ከቤተ ክርስቲያናችን ከእናት አጥቢያ ወጣቶች በጣም ትሁት የሆነ ቅን የሆነ
የሚሰማ ቤተክርስቲያንን በጣም የሚሰማ እንኳን ኢየሱስ ረዳ እንኳን ኢየሱስ አገዘ ይላል። በዚህ ጉባኤ ላይ ኢትቤቲ በጭቃ ላይ ሲንከባለል ማለት ተንበርክኬ ሲጸልይ ወንድም አሉላ ጅባ አምጥቶልኛል ይቅርታ ስላከበርከኝ፣ ግን እኔ በጭቃው ጨርሼ ባመሰግን ደስ ባለኝ ነበር። ለምን የኢትቤቲን ታሪክ ትንሽ ተቆም ለማድረግ ታመመች። ሰው ሁሉ ይታመማል። ታመም 2-3 ጊዜ በጣም ተጨንቄ የጸለይኩባቸውን ጊዜያትን አስታውሳለሁ። ያን ሁሉ ኢየሱስ አሳልፎ ዛሬ ለዚህ ክብር ስላደረሳት ኢትቤቲዬ እንኳን ደስ አለሽ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። የዚህ አጥቢያ መጋቢ የቅርንጫፍ ሰበካችን ስራ አስፈጻሚ ቦርድ አባልና ዋና ጸሐፊ የሆኑ ቄስ ተስፋዬ ከባለቤታቸው ከእህት ዘውዲቱም ጋር እዚህ ቦታ ጋበዙኝ። እግዚአብሔር ይስጥልኝ። ትልቅ አክብሮት አለኝ። ብዙ ትላልቅ ሰዎች አላችሁ። ይህን ጉባኤ ሙሉ የሚያደርግ አንድ ነገር ነው። ኢየሱስ ስላለ አምላኬን አከብራለሁ። ቄስ አሉላም ቄስ ግዛቸው ጥሩ ሰዎች አላችሁ። ቄስ ገንሳ ቄስ ገንሳ ባለቤታቸውም እዚያ ያለው ቄስ አብርሃም፣ ቄስ ቸርነት በጣም የምወዳችሁ የወንድም አቢ ወይም አቤኔዘር ጓደኞችንማ ያለው ከእናት አጥቢያ አባትም የሚሆን ትልቅ ሰው የእግዚአብሔር ነው ሰው ነው። ቄስ አይደለም ወደፊት ቄስ ሊሆን ይችላል። ወንድም አሸብር መንታም ሌሎቻችሁ እዚህ ቦታ ስለተገኛችሁ በጣም ደስ ብሎኛል። ወንድም ሙልጌታና ኢት ምስራቅ እንኳን ደስ ያላችሁ ይላል። ስንቱን አልፈነዋል ባንተ ጌታ ምሕረት የበዛ ባካችሁ በደንብ አይተናል ባንተ ጌታ ምሕረት የበዛ ምሕረት እንላለን በምስጋና ስምን እንጠራለን እንደገና ልንሰዋ በፊት ተገኝተናል ብቻ ክብር ንገስ ያሰኘናል እንላለን በምስጋና። አንዴ እስቲ እልል እያላችሁ አመስግኑ። ሌሎቻችሁም አላችሁ። ሁሉንም መጥራት ስለማልችል ቄስ ዮሴፍ ብዙ በርካታ ቅዱሳን የእግዚአብሔር አገልጋዮች እዚህ ቦታ ተገኝታችሁ ይህን ፕሮግራም ስታከናውኑ በጣም ነው ደስ ያለኝ። ተባረኩ። አለ አንዳንድ ቦታ ታግዘኛለሽ። ዕብራውያን ምዕራፍ እዚህ ያላችሁ እንግዶችም አላችሁ። እጅግ ነው የምንወዳችሁ አባቶች፣ እናቶች፣ የወንድም አብኔዘር ቤተሰብ፣ የኢት ቤቲ ቤተሰብ ጓደኞች ሁላችሁም ተገኝታችኋል። ጋብቻ በሁለት ነገር ነው የሚቀደሰው። አንደኛ የእግዚአብሔር ቃል ነው፣ ሁለተኛ በጸሎት ነው። 4 መጋባት በሁሉ ዘንድ ክቡር እግዚአብሔር ነው የፈጠረው። አዎ ወንድም ሙልጌታ መጋባት በሁሉ ዘንድ በሐዋርያዊት ቤተክርስቲያን ብቻ አይደለም፣ በየትኛው መጋባት የተባለ መጋባት ክቡር እንዲሆን እግዚአብሔር ይፈልጋል። ለምን? የፈጠረበት የእግዚአብሔር ዓላማ ስላለ። እግዚአብሔር ጋብቻን ማንም አንድ ነገር በመግቢያ ሊጠቁምላችሁ፣ ጋብቻ የተጀመረው ጋብቻን የፈጠረው እግዚአብሔር ነው። ጋብቻ እግዚአብሔር የፈጠረበት ዓላማ አለ። ጋብቻ በማን ተጀመረ? በማን ይደመደማል? በደንብ ስሙ፣ ተባረኩልኝ። ሁሉንም ይመለከታል። የማይመለከተው ሰው ጋብቻ በአዳምና በሔዋን ነው የተጀመረው። የሚደመደመው በአንድ አምላክ በኢየሱስና በቤተ ክርስቲያን ይደመደማል። ሃሌሉያ! አጃቢ አጋፋሪ ምናምን ሁሉ ያበቃ። ጋብቻ በአዳም ተጀምሯል። የሚጠናቀቀው በቤተ ክርስቲያንና በክርስቶስ መካከል በሚደረገው መጋባት ነው የሚጠናቀቀው። ትንሽ ነገር ከእግዚአብሔር ቃል ተባረኩልኝ። ኢት ቤቲ ትንሽ ስሚ። አንቺም ዛሬ ትልቅ ኃላፊነት ውስጥ ነው የምትገቢው። ደስ ብሎን እኛ መጋባት በዓለም በምናየው ኮንቴክስቱ ልክ አይደለም። ምንድነው መሰላችሁ? ሴሬሞኒው ይከበራል፣ ጋብቻ ግን እግዚአብሔር ያለው መጋባትን ነው ክብር የሚሆነው። ስታርት ከጅማሬ ከመጀመሪያው እስከ መጨረሻ መከባበር እግዚአብሔር ፈጥሯል፣ እግዚአብሔር አጣምሯል፣ እግዚአብሔር አገናኝቷል ብሎ ሰው እያከበረ እንዲኖር ነው ፍላጎት ውስጥ ሲሆን ግን ሴሬሞኒውን ያከብራል። ተሳስሙ ሃሌሉያ ያለ አንዳንዴ እንዲህ ወደዛ የስጋ መጥፎ ነውና ወደ ቢፌው እየተመለከተ እንዲህ ያለ ሴሬሞኒው ነው የሚያከብረው። እግዚአብሔር ያለው ግን መጋባት በሁሉ ዘንድ ክቡር ነው።
መኝታው ንጹህ የቆሸሸ የተበላሸ መሆን የለበትም ይላል። ጋብቻን ለምን ፈጠረ እግዚአብሔር? አንድ አስተውላችሁ ስሙ። የእግዚአብሔር ሰዎች ናችሁ፣ እዚህ ያላችሁ እግዚአብሔር ፈጥሯቸዋል። ጋብቻ ዘፍጥረት 1 ከቁጥር 27 ጀምሮ ያለውን አንብቤ አንድ ሁለት ቦታ ጠቆም ካደረኩ በኋላ ጨምሬ አበቃለሁ። እግዚአብሔርም ሰውን በመልኩ ፈጠረ። የፈጠረን አምላክ ይመስገን። አሜን። በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። ስልጣን በአንበሳ ላይ፣ ስልጣን በግዙፍ ነገሮች ላይ፣ በዚህ ምድር ላይ በሚታዩ ነገሮች ላይ ስልጣን ለሰው ተሰጥቷል። እና ምንድነው ያለው? ብዙ በምድር ላይ ለመባዛት ምድርን ለመውረስ ለመሙላት እግዚአብሔር የፈጠረው የዚህ ምድር የምድሪቱ እግዚአብሔር እንግዲህ በሚበዛው ነገር ላይ ክብር ሞገስ ለመቀበል ስለሚፈልግ እንድንባዛ እግዚአብሔር ጋብቻን ፈጥሯል። ተመስገን። እስቲ ስለፈጠርክ በጭብጨባ እናመስግን። ምን አለ ቢታው? ሃሌሉያ። ከማንም መንገደኛ አላፊ አግዳሚ ጋር ሰው አንድ ስጋ እንዲሆን የእግዚአብሔር ፈቃድ አይደለም። ወንድም መለሰ ገና ማየቴ ነው። እንኳን ደህና መጣ። ቄስ ነው። ከማንም ጋር ብቻ ተስፋ እናድርግም። እዚሁ በልተን ጨርሰን አንሄድም። ሌላ ሰርግ አለ። እስቲ ለዛ ሰርግ ያዘጋጀንን አምላክ በጭብጨባ እናመስግነው። እስቲ ሶስተኛ እግዚአብሔር ለምንድን ነው የፈጠረው? ለሰማይ ሰርግ ምሳሌ ነው። አስተውላችሁ ስሙ እንግዶች፣ አስተውላችሁ ስሙ። እዚህ ያላችሁ ቀላል ነገር አይደለም። ሲሮጡት የታጠቁት ሲሮጡት ይፈታል ይላል። እንደዚህ አባቶች እናቶች የእግዚአብሔር ፍርሃት ከሰው ሁሉ የሚወጣበት ዘመን ላይ ነው። ወጥቷል። ይገዛ ይችላል አይባል። ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ እግዚአብሔር ሚዛናዊ ንግግር ነው ለሰው የሚናገረው። ወደ አንድ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ክርስቶስ ቤተ ክርስቲያንን እንዴት ነው የወደዳት? አሉ የምትሆን እርሱ አካሉን የሚያድን ኢየሱስ አንድ አካል የምትሆን አንዲት ቤተ ክርስቲያን ብቻ። ምንም መተፋፈር የለም። ሃሌሉያ። ቻው ወንድም ተስፋዬ መጋቢያቸው ሳይቀር ባይ ተስፋ እዛ ቤት ገብተህ ጸልይ ትወጣለህ። አትቆይ። ሰው ብቻውን ይሆን ዘንድ መልካም አይደለም። የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምን ሕያው ነፍስ ላለው ሁሉ በስሙ እንዲጠራው ስሙ ያው ሆነ። አዳም እንደጠራው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎች ሁሉ፣ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም። አንተ ደስ ይበል ወንድም፣ ብዙ ተቸግራል። ወደዛም እያየህ ኮንፈረንስ እያየህ የተኛዋ ናት ይሄን እያልክ ተቸግራል። ዛሬ የምትመች ረዳት ስላገኘ በጭብጨባ ኢየሱስን ከፍ አድርግ። ለምንድን ነው እባካችሁ እዚህ ጋር እንደውም ትንሽ ሊናገር መሰለኝ። በኋላ ቲቶ መጽሐፍም ላይ ያለው አንቺ የምትሄጂው ለጭቅጭቅ አይደለም፣ ለክርክር አይደለም፣ ካንተ በምን አንሳለሁ ለማለት አይደለም። የምትመች ቤትዬ አቤት፣ ወንድሜ ወዳጄ ነው አቤት፣ እሺ፣ ክብርት ቤተ ክርስቲያን ይላል። ልክ አይደለም? ክብርት ይላል። ክብሪት ግን አይደለም። አንዳንዶቹ ክብሪት ይሆናሉ። በጣም የምትመች እሺ የምትል ታዛዥ፣ የምትሰማ፣ የምትታዘዝ፣ የምትገዛለት እንድትሆን። ሶስተኛው ይናገራሉ። አንደኛ በምድር ላይ ብዙ ተባዙ እንድንባዛ፣ ሁለተኛ ተጋግዞ ተባብሮ እንዲሄዱ። እግዚአብሔር የፈጠረው በዓላማ ነው የፈጠረው ጋብቻ። ተመስገን ትላላችሁ። አልተገኘለትም። እግዚአብሔር አምላክም በአዳም ዘንድ ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ፣ ሃሌሉያ። ከየት ነው የወሰደው? በጣም ይገርማል። እዚህ ወደ ኋላ ተመልሰን ሴትና ወንድ አድርጎ ፈጠራቸው ይላል። ነበረች ወይ አዳም ሲፈጠር? አዎ ነበረች።
የት ነው የነበረችው? እሱ ውስጥ ናት ያለችው። ሃሌሉያ ሃሌሉያ። ከዚህ ጋር አያይዤ የማስተምረው ነገር ይኖረኛል። ከጎኑ አንድ አመመኝ አላለም። አንተ እሷ በምታደርገው ካንተ በምትወስደው ብር በል ምን በል እንዳያምህ አመመኝ ለምን አላለም ወይ? ከእንቅልፉ እንደነቃ እንዲህ ያለ ስፍራውን በስጋ ዘረው ከጎኑ አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራ። ሃሌሉያ። ወደ አዳምም አመጣት። አዳምም አለ ይቺ አጥንት ከአጥንቴ ናት አለ። እስቲ በደንብ እያት ዛሬ ካንቴ ናት፣ አይዞህ ከአጥንቴ ናት፣ ስጋም ከስጋዬ ናት፣ ስሟም ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል። አንዳንድ ጊዜ ወንድም ሙልጌታም የትመስራቅም ጫዋ የቤተ ክርስቲያናችን ምእመን ስለሆኑ አምላኬን አመሰግናለሁ። በሴትና በባልና በሚስት ጉዳይ ማንም ጣልቃ እንዲገባለት አይፈልግም። ቤተ ክርስቲያን አለች። ተጠርተው በክብር ነው መምጣት ያለባቸው። ተጋብዞ ነው መምጣት ያለባቸው። የሁለቱም ቤተሰብ አሉ ብዬ ስለማስብ አንዳንዶቹንም እያየኋቸው ስለሆነ እና ሰው አባቱንና እናቱን ይተዋል። መፍትሄ ነው። ካንተ ተለይቼ እንደፈለኩት ወደ ቤተሰቦቼ ጋር ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ከማን ጋር ነው የሚተባበረው? ከሚስቱ ጋር ይተባበራል። ሁለቱም አንድ ስጋ ይሆናል። በጣም ይገረማሉ። ከማንም መንገደኛ አላፊ አግዳሚ ጋር ሰው አንድ ስጋ እንዲሆን የእግዚአብሔር ፈቃድ አይደለም። ወንድም መለሰ ገና ማየቴ ነው። እንኳን ደህና መጣ ቄስ ስለሆነ ከማንም ጋር ይባካችሁ መኝታው ንጹህ ነው። በነገራችን በዚህ አጋጣሚ አንድ ነገር ልናገር። እቺ ዓለም ካስተናገደቻቸው ከባድ መቅሰፍቶቹ መካከል በአብዛኛው በጋብቻ ምክንያት ነው የመጣው። ጋብቻ እንዲወድቅ አይፈልግም። ጋብቻን የፈጠረው እግዚአብሔር ነው። ጋብቻን ሲፈጥር በዓላማ ነው የፈጠረው። እንደፈለገው ሰው እንዲሆን የእግዚአብሔር ፈቃድ አይደለም። ያስቀጣል፣ ያስፈርዳል። እግዚአብሔር ከፍርድ ያድነን ብለው ይስተዳል ከፍርድ ያድነን። ስለዚህ ሁለቱም አንድ ስጋ ይሆናል። በጣም ይገርማል። አዳም እና ሔዋን ከታች አለ መሰለኝ። አዳም ሚስቱም ሁለቱም ራቆታቸው ነበረ። አይተፍ አቤት የእግዚአብሔር ስራ። አሁን እኔ ራሴ ልብስ ቀይር በጣም ይቸገራል። ኩሪ ህፃናት ሲመጡ አላስገባም። ማዛ ከሆነች ግን ልብስ እየቀረኩ ነው ከፈለግሽ ግቢ ነው የሚላት። ለምን? አንድ ስጋ ናቸው። አይተፋፈሩም ሁለቱ ምንም። ይሄን በደንብ ወቁ። ሀደራ ሰይጣን መጥፎ ነው። ይሄን ገልብጦ ሌላ ስራ እየሰራ ነው። በጌታ በኢየሱስ ስም ይታዘዝ። ስጋ ያልሆነውን የራሱ ስጋ ያልሆነውን ሰይጣን መቼም ኢሚቴት ማድረግ ይሄ ምንድነው ኮፒ ማድረግን ያውቃል። ሌላ ነገር ይሰራል በሰው ላይ እግዚአብሔርን እንዲያስቆጣ። የእግዚአብሔር ቁጣ በምድር ላይ ቀላል ነገር አያመጣም። ባንተ ላይ እግዚአብሔር አይቆጣም። ባንቺ ላይ እግዚአብሔር አይቆጣም። በእኔ ላይ እግዚአብሔር አይቆጣም። ስንቶቻችሁ ናችሁ እግዚአብሔር በእኔ ላይ አይቆጣም የምትሉት? እግዚአብሔር በማንም ላይ አይቆጣም። የመጀመሪያውን አዳም በደንብ ስሙ አስተውላችሁ። የመጀመሪያውን አዳም ከጎን ወስዶ ነው አንዲት አጥንት። አሁንስ ምንድነው እኛ የምንጠብቀው? ሌላ ይሄን የሚመስል እግዚአብሔር የተናገረው ነገር አለ? አዎ አለ። ይሄንን ምሳሌ አድርጎ ይሄ የምድር ሰርግ ነው። ይሄ የምድር አዳም ጉዳይ ነው። ይሄ የምድር ጉዳይ ነው። ለሰማይ ደግሞ ሌላ አዳም አለ። የሰማይ አዳም አለ። የሰማይ ሰርግ አለ። በዚህ ብቻ ተስፋ እናድርግም። እዚሁ በልተን ጨርሰን አንሄድም። ሌላ ሰርግ አለ። እስቲ ለዛ ሰርግ ያዘጋጀንን አምላክ በጭብጨባ እናመስግነው። እስቲ ሶስተኛ እግዚአብሔር ለምንድን ነው የፈጠረው? ለሰማይ ሰርግ ምሳሌ ነው። አስተውላችሁ ስሙ እንግዶች፣ አስተውላችሁ ስሙ። እዚህ ያላችሁ ቀላል ነገር አይደለም። ሲሮጡት የታጠቁት ሲሮጡት ይፈታል ይላል። እንደዛ እንዳይሆን ተጸልዮ እኔም ጸልያለሁ ለዚህ ልጅ። በጣም ትሁት ልጅ ነው። ለቤትም ጸልየላት ነበር። እግዚአብሔር አሳክቷል። ኤፌሶን ላይ አንድ የሚገርመኝ ቃል አለ። እሱን ጨምሬ ባበቃ ይሻላል። ለእያንዳንዳችሁ በክርስቶስ ኤፌሶን 5 ከቁጥር 21 ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሁሉ ሰዎች፣ አባቶች፣ እናቶች የእግዚአብሔር ፍርሃት ከሰው ሁሉ የሚወጣበት ዘመን ላይ ነው። ወጥቷል።
ሰው እግዚአብሔርን መፍራት በእያንዳንዳችን ላይ የእግዚአብሔር ፍርሃት እንዲኖር የእግዚአብሔር ፈቃድ ነው። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሚስቶች ሆይ ለጌታ እንደምትገዙ። ቤትዬ ተባረኪ፣ ከጥሩ ቤተሰብ ከታዛዥ እንግዲህ ኢት ምስራቅ ናት የወለደችሽ፣ በጣም ታዛዥ ንጹህ። አንቺም ለጌታ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ አካሉን፣ ሌላውን አይደለም። ወንድሞች እዚህ ያላችሁ ስሙ። እርሱ የሚያድነው አካሉን። አካል ውስጥ ስንኖር ነው መዳን። በአካል ውስጥ ያኖረን የእስራኤል አምላክ ይባረክ። በደንብ ይባረክ። አላላችሁም? ይባረክ። ሚዜዎች ምን ነው ምስጋና አነሰ? በደንብ እጆቻችሁን አንሱና ይባረክ። ለባሎቻችሁ ተገዙ፣ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ በአንዳንድ ነገር ይችላሉ፣ በአንዳንድ ነገር ላሊገዛ ይችላሉ አይባል። ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ እግዚአብሔር ሚዛናዊ ንግግር ነው ለሰው የሚናገረው። ወደ አንድ በኩል ያዘነበለ አይደለም። የእግዚአብሔር ቃል ቅን ነው፣ ንጹህ ስለሆነ ሚስቶችን ብሎ ባሎች ይላል። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት። ክርስቶስ ቤተ ክርስቲያንን እንዴት ነው የወደዳት? ሕይወቱን ደሙን አሳልፎ እስኪሰጥ ድረስ ነው የወደዳት። የራሱ የሆነውን ነገር በሙሉ አሳልፎ በመስጠት ነው የወደዳት። ማንን? ቤተ ክርስቲያን። መቼ የተሰራችው? በባለ 50 ቀን ማቴዎስ ወንጌል 16 ከቁጥር 18 አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያንን ይሰራል። የቤተ ክርስቲያን ሰሪ ማን ነው? እግዚአብሔር። የአዳም ሰሪ ማን ነው? እግዚአብሔር። የሔዋን ሰሪው ማን ነው? እግዚአብሔር። የዚህ ዘመን ቤተ ክርስቲያን በመጨረሻው እንግዲህ ቅድም ጠቅሼላችኋለሁ። ጋብቻ የተጀመረው በአዳም ነው፣ የሚደመደመው በቤተ ክርስቲያንና በአንዲት ቤተ ክርስቲያን ብቻ እና አንድ ጌታ አለ። በእነሱ መካከል በሚከናወነው ፕሮግራም የምድር ነገር ያበቃል። ልጆቻችሁን አንሱና ተባረክ ኢየሱስ ለዘላለም። የትኛዋ ቤተ ክርስቲያን? የትኛዋ? ኢየሱስ እንግዲህ አልብሳታል፣ እግዚአብሔር ይባርክ። እሷ ቤተሰቦቿ ሲያንከባክቧት ነበር። አንተ ገባህና እቺ ለኔ ትሆናለች ብለህ በሞባይል ስትልክ ሆቴል የት እግዚአብሔር ይባርክሽ የምረጥ የፈለግሽውን ያልካት እኔ አንቺ ማግባቱን ብቻ አግብኝ እንጂ እኔ ይኸው ያለኝን በሙሉ ይሰጣለሁ ብለህ ታግለይ ይሻሰኝታታል። ኢየሱስም ደግሞ ያለውን በሙሉ መንፈሱን፣ ሰላምን፣ ፈውስን፣ ታምራትን፣ ድንቅን፣ ሕይወትን በሙሉ ያለውን ለዚች ቤተ ክርስቲያን አሳልፎ በመስጠት ተመስገን። ምስጋናችሁ ያንሳል። እኔ ምስጋና ለራሳችሁ እጆቻችሁ ወደ ሰማይ አንሱና ተባረክ ኢየሱስ ለዘላለም። ምስጋና አይገባም? እንደ በዚህ አካል ውስጥ ማስገባት ቀላል ነገር መሰለ? እሱ ባያስገባን ኖሮ ማን ያስገባን ነበር? እና እግዚአብሔር ይመስገን ደስ ብሎኝ ነው የሳኩት። በሁሉ ለባሎቻቸው ይገዙ። ባሎች ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ሚስቶቻችሁን ያንተዋን ውደዱ ከልብ። ያንቺ ነኝ እኔ ያንቺ ነኝ። ሃሌሉያ። ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እድፈት፣ ምንም እድፈት ሳይኖር የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆን ባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ክብርት የሆነችውን ሲንግል ቸርች እሱ የሰራት በዚች ዓለት ላይ ቤተ ክርስቲያንን ይሰራል። ማን ነው ሰሪዋ? እግዚአብሔር። የገሃነም ደጆችም በምድር የምታስሩት በሰማይ በምድር የምትፈቱት በሰማይ። እንዴት ናት እቺ ቤተ ክርስቲያን የተሰራችው? ሁለቱም ከጎኑ ነው። ሃሌሉያ። የመጀመሪያው አዳም ሚስትም የተወሰደችው ከጎኑ ነው። ከማን ጎን? ከመጀመሪያው አዳም። ከዛ ፍጥረት አዳም ከጎኑ አጥንት በእግዚአብሔር አሰራር
የት ነው የነበረችው? በእግዚአብሔር ፕሮግራም ሴትና ወንድ አድርጎ ሰራቸው ይላል። ያኔ ተፈጠረችን አልተፈጠረችም፣ ግን በአዳም ውስጥ ነው የነበረችው። ይሄ ከዘመናት በፊት ሰማይ ምድር ከመፈጠሩ በፊት ፕሮግራም አለው። እዚህ ኢየሱስ ሲመላለስ የአዲስ ኪዳን ቤተክርስቲያን ነበረች አልነበር? ነበረች። የት ነው ነበረችው? በክርስቶስ ውስጥ ናት የነበረችው። ይሄ ምስጋና በእውነት እንደው አይመስልም። እስቲ በደንብ ተባረክ ኢየሱስ። በዚች ማንም ይኸው ማንቲስ ቱሊያስ ፈላስፋው ምናምን አይፈጥርም ቤተክርስቲያን በምድር ላይ ሁኤቨር ማንም አልተፈቀደም፣ ሊሰራም አይችልም። ወንድሞቼ እዚህ ጋር እግዚአብሔር የሰይጣንን አይኑን ይዝጋ። ቤተክርስቲያን ያስመስላል፣ ቤተክርስቲያን አይደለም። ቤተክርስቲያን ከሆነች እንደ ኤፌሶን 5 አንዲት ቤተክርስቲያን ናት፣ አካሉ የምትሆን እርሱ አካሉን የሚያድን አሉላ። ስንት አካል አለ? አይደለም አንተ ቀጠን ብለሃል። ቤት ይዛል ጎላ አካባቢ የሆነ ከእጅ ቆርጠኝ ከእግር ቆርጠኝ ልብንም ከፈለክ ወደዛ ጥለኝ ኩላሊትንም ወደዛ አድርገኝ ተለያይተህ አልመጣኝ። አንድ አካል ብቻ ያለውን ይዞ ነው የመጣው ኢየሱስ። አንድ አካል የምትሆን አንዲት ቤተክርስቲያን ብቻ። ሃሌሉያ ሃሌሉያ። በደንብ እስቲ ሃሌሉያ ሃሌሉያ። ይሄ አጋፋሪው አጫፋሪው ሰባኪው ጭምር ወደ ቤት ነው የምንገባው። እናንተ ሁለታችሁ ተያይዛችሁ ልትገቡ ምን መተፋፈር የለም። ሃሌሉያ። ቻው ቻው። ወንድም ተስፋዬ መጋቢያቸው ሳይቀር ባይ ተሱ እዛ ቤት ገብተህ ጸልየህ ትወጣለህ እንጂ አትቆይ። ሁለቱ ናቸው በቃ ሁለቱ። ይሄ ሁሉ የተሰበሰበው እነሱ እንዲጋቡ። ሰዎች ስሙኝ። ይሄ ጭፍራው በየቦታው ሆይ ሆይ። አንድ ተጋቢዎች አሉ። በመጨረሻው ዘመን የሚጋባው አንድ ሙሽራ አለ፣ ከሰማይ ወደ ምድር የሚመጣ አንዲት ቤተክርስቲያን አለች፣ ጥሎሽ የተሰጣት። ሃሌሉያ። ጥሎት የተሰጣት ምን አይነት ጥሎት? ስሙን ያለበሳት። ሃሌሉያ። በደሙ የተዋጀች ጥሎት የተሰጣት። የሚያስፈልገው ነገር ሁሉ እንኪ ኑሪልኝ፣ ተቀደሺ፣ ተዋቢ፣ የራሱን ውበት ጭምር ትቶ ሃሌሉያ የራሱን በመስቀል ላይ ተሰቅሎ ኢንታሌት አስጠሊታ እስኪሆን ድረስ ሰው ፊቱን አይቶ እስከሚሰሙ ይሄ ምንድነው? ደም በደም የሆነ በቀራንዮ ላይ ደም በደም። ያ ለምንድን ነው ያቺ ውብ የሆነችውን ቤተክርስቲያን በምድር ላይ እንዲሰራ ከዚህ በፊት ያልታየችውን ከሷ በኋላም ሌላ ውበት ያለው ነገር የማይታይባት ያለ ነውር የሆነች አፍንጫዋን በል አይኗን በል እጇን በል እግሯን በል ልቧን በል ጸጉሯን በል ንግግሯን በል ቅድስናዋን በል ጽድቋን በል ያለ ነቀፋ። አሜን። ክብር ለኢየሱስ። ሃሌሉያ ሃሌሉያ። ይደመስንት ነው አንተ አሁን 23 አንተ ታውቃለህ። ህፃን ልጅ ቢኖር እዚህ ጋር የሚጋቡ የተኞቹ ናቸው በመስመር እዚህ አብየት ወንድሙ ፈይሳም ያለው ውበቱ በሙሉ አውጥቷል። 10 ጊዜ ብታወጣ እነሱን አትደርስም። ወንድም ይሸቱም የተውቡ እንዳለ ተስተካክሎ ፀጉር ቤት አልቀረም ይቀባባው 10 ጊዜ ብትቀባባ ሙሽሮች ይታወቃል። የምትሄድ ቤተክርስቲያን ትታወቃለች። ዓለም ቢጠላት ሰይጣን ቢጠላት ምን ቢላት የምትነጠቅ አካሉ የምትሆን ቤተክርስቲያን ትታወቃለች። ዓለም ቢተረማመስ ምንም ቢፈጠር ራብ፣ ስደት፣ እሳት ቢመጣ አንበሳ ምናምን ቢመጣ የምትነጠቅ ቤተክርስቲያን ትታወቃለች። አሜን ሃሌሉያ ሃሌሉያ። የግልጽ በቃ ማን አንድ ስለምራ እንዳይደለም ማን ነው? እግዚአብሔር አሁን አካሉ አንድ ነው። እሱ አካሉ ነው። አካል መስጠት አንድ ቦታ ነው ያለው። አካሉን የሚያድነው እንዴት ነው? አንዱ ከዛ አንዱ ከዚያ አንዱ ከወደዛ እንዲህ ነው እንዴ? ስሙ ተቀራያ ምስቅልቅል ከወጣበት ነው እንዴ እግዚአብሔር ቤተክርስቲያንን የሰራው? ውበቱ እንደዛ ነው እንዴ? ውበት የሚኖረው ተቆራርጦ ነው እንዴ? ውበት ያላት ሞገስ ያላት በምንም ውስጥ ገብታ የሚገርም ነገር ስሙ ሌላ ነገር ቢሆን ወንድም አቢቢ ሌላ ነገር ቢሆን በዚህ ሰዓት በዚህ ቤት አትመጣም። ዶፍ ቢዘንብ አትው ዶፍ ቢዘንብ ከቢሾ ብራኑ የት ሄደ? ከስተስፉ እንዴት ነው ሰዎች የት ሄዱ? ላንተ ይራርተው ወይ አንተን ወደ ስለወደደ እንዳይመስል እሷ እናትቀርብ አለች። በኢየሱስ የተወደደች አንዲት ቤተክርስቲያን በደሙ የተዋጀች ሰው ውስጥ ስላለች በጭብጨባ እውነተኛ ጭብጨባ ለአምላካችን ሞልቷል። ዛሬ እንደው አንዳንዴ ይትዘውሪ ወይ ይሄ መኪና ይትዘውዲት የተዝወዲ ይሁዲ በሆነና ምናምን ስትል
ክላክስ ኖር መብራት በጠፋ ጉዳዩ አይደለም። እሷን ብቻ ከወሰድክ እኔ መከፈል ያለበትን ልክፈል እንጂ እሷን ላግባት ብሎ ነው። ይኸው ኢየሱስ መከፈል ያለበትን ይኸው ቀራንዮ ላይ የመጨረሻ ሆምጣጤ ጠጥቶ አሁንስ ተፈጸመ እስክል ድረስ እስከ ፖይንት ይወደዳት። አሜን። ኦ ሃሌሉያ ሃሌሉያ ኦ ሃሌሉያ ሃሌሉያ። እውነተኛ ጭብጨባና እልልታ ተራስዋቱን በእግዚአብሔር ፊት ዛሬ ተዘምራላችሁ፣ ነገ በእግዚአብሔር ፊት አመንዝራ ነው ተብለ ገሃነም እሳት ሰው ይገባል። ይህን ተላልፎ ንጹህና ቅዱስ የሆነ መኝታ ረክሶ ከተገኘ በገሃነም እሳት ነው የሚያስቀጣው። ስለዚህ እሺ እግዚአብሔር ይመስገን ይመስገን አትሉ? ይመስገን በእውነት ይመስገን አያስብልም? ይመስገን። እስቲ እጆቻችሁን ብድግ አድርጉ። ተባረክ ተባረክ። ኢትቤቲ ባንቺ ሰርግ እዚህ ቆሜ ሲሰብክ ኩራት ይሰማኛል። ምስጋና ልቤ እየተፍለቀለቅኩ ነው የሚሰብከው እንጂ ዝም ብሎ የሆነ የሚይዘኝ ነገር ሳይሆን እግዚአብሔር ይመስገን። እንዲሁ ባሎች ደግሞ እንደገዛ ስጋቸው አድርጎ የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚሆን ራሱን ይወዳል። ለምን? አንድ ስጋ ናቸው። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆነን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ለቤተ ክርስቲያን there is one church. Hallelujah. Sorry. እንዳደረገላት ይመግበዋል፣ ይከባከብማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ምስጢር ለመስማት ትፈልጋላችሁ? ታላቅ ምስጢር ይሄ ስለባና ስለሚስት ጉዳይ አይደለም። ታላቅ ምስጢር የተባለው የኢየሱስ ክርስቶስና የአንዲት ቤተ ክርስቲያን ጉዳይ፣ የምስትና የምድር ጉዳይ አይደለም። ይሄ እኮ ምስጢር ታላቅ ነው። አንድ ጌታ ክርስቶስ፣ አንድ ሙሽራ አለ። አንዲት ሰው ሳያውቅ እየለበሰች እየተስተካከለች እየተዋበች እየተዘጋጀች ያለች አንድ አካሉ የምትሆን ቤተ ክርስቲያን አለች። ስለዚህ ይህ ምስጢር ታላቅ ነው። ሃሌሉያ ኢሊሊጎሽ ምስጢር ታላቅ ነው። ሃሌሉያ ሃሌሉያ። ያው እዛ ቤት የትም አይብ አለ፣ የትም አለ፣ ዲኮሬሽኑ አለ፣ ምን እንጀራው አለ። ይሄ አይደለም ልዩ የሚያደርገው። አንድ ልዩ የሚያደርግ የተሰጠ የሰማይ ጥሎሽ አለ። አሜን። ይህ ምስጢር ታላቅ። ይሄ እኮ ሰርግ ለሰማይ ሰርግ ምሳሌ ነው። እሰው ስላለን ጻድቅ ስለሆነን አይደለም፣ ቅድስናችን በጣም ስለበዛን አይደለም፣ እንዲሁ እግዚአብሔር ስለመረጠን ስለወደደን። እስቲ ወዶኛል የምትሉት ከኔ ጋር ስለወደደ ይሄን ይወቁ። ይሄ ምስጢር ታላቅ ምስጢር ነው። ምን ነው ጌታ ኢየሱስ ይሄን ምስጢር ለዓለም ብታበራ አንተ ሂሳቡን ከፍለ ጨርሳለህ። ይባካችሁ ሰዎች፣ አካሉ ነው የሚነጠቀው ወደ ሰማይ። ሰማይ የሚሄደው አካሉ ነው፣ ተቆራርጦ አይደለም፣ ተከፋፍሎ አይደለም። እንዴት ነው ተወሰነ? እሱም በየላምካ ይበቃኛል። እሱ ሌላ ጊዜ በደንብ እሰብክልሃለሁ እዚህ ዩኒቨርሲቲ። እግዚአብሔር ይባርክ። ይህ ምስጢር ታላቅ ነው። እኔ ግን ይሄንን ይሄንን እኔ የምለው ይህን ምስጢር ታላቅ እኔ ይህንን ስለ ክርስቶስና ስለ ቤተ ክርስቲያን ይናለው። ሆኖም አፍራሽ አይደለም። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁ እንደራሱ አድርጎ ይውደዳት። ሚስት ባሏን ምትቀባ ታከታዊ አንከተነባ ሳፎይ ሲኮኩ ታከታዊ አዲናም ሰተነባ በኋላ ጋቢያ ያልዶራ ማለት ነው አይቀርስ ያሎ ይተያቡለ ጦላ ነው ነው ወሰ ሞገስ የሚዶ ነው ይወከረስ ያ ወላሊ ሰውት። ይህ ምስጢር ምንድን ነው? ይህን ስለ ክርስቶስና ስለ በደንብ ስሙ። የመጀመሪያው አዳም የመጀመሪያው ሔዋን የተወሰደችው ከዚህ ነው። የአዲስ ኪዳን የመደምደሚያዋ ቤተ ክርስቲያን ወይንም የክርስቶስ ሙሽራ ከጎኑ በፈሰሰው ደምና ውሃ በአንድ አምላክ በኢየሱስ ክርስቶስ ስም ተጠምቃ ትገኛለች ቤተ ክርስቲያን። እንዲሁ በዋዛ እንዲሁ በጭብጨባ እጅ በማውጣት አይቻልም። ከጎኑ በፈሰሰው ደምና ውሃ በአዲስ ልደት በኢየሱስ ክርስቶስም በበዓለ ሃምሳው ቀን 3001 ጊዜ ተጠምቀው በኢየሱስ ክርስቶስም ተጠምቀው በምድር ላይ
ቤተክርስቲያን ተፈጠረች፣ ተወለደች። ከዚህ ውጪ ቤተክርስቲያን አለች? አይልም ኢየሱስ፣ አይልም ኢየሱስ፣ አይልም ኢየሱስ። ሃሌሉያ ሃሌሉያ። ይሄ ነው ታላቅ ምስጢር። ይሄ ነው በውሃ መታጠብና ከቃሉ ጋር አንስቶ እንዲቀድሳት ስለ እርሷ ራሱን አሳል ውጉኝ እዚህ ጋር በሉኝ። አያመኝም፣ ይወልዳለሁ። የመጀመሪያው ያመኛል አላለም። ተኛ ሲል እሺ፣ አንቀላፋስ እሺ። ለምን በቃ ምንም ወራቀት ሳይኖር ከጎኑ ተወስዳ የአዲስ ኪዳን ቤተክርስቲያን ከጎኑ ተወስዳ ደምና ስጋ ተወስዳ በስሙ ጥምቀት በባለ 50 ቀን ቤተክርስቲያን በምድር ላይ ተወለደች። በዛ ውስጥ አካሉ ውስጥ ስላለን እግዚአብሔር ይመስገን፣ ስሙ ይባረክ። ለዚህ ነው ለመተጋገዝ ነው፣ ለመባዛት ነው። ለሰማይ የሰማይ ምሳሌ ስለሆነ አለ። ሌላ ለዝሙት ጠንቅ ነው። ሌላ ማለ ካስፈልገ ግን ዋናዎቹ ተናግሬያለሁ። እያጨበጨበን እናመስግን። ክብር ላንተ ይሁን ለዘላለም ተባረክ። ቃል ኪዳን እንሰጣለን።